የሰዓቱ ሰበር መረጃዎች በዛሬው ዕለት ከደመጡ እጅግ ወሳኝ ርዕሰ ጉዳዮች መካከል በአርበኛ ዘመነ ካሴ የተመራው ውጊያ ቀንደኛውን ኮሎኔል መማረኩ ተነግሯል። በበርካቶች ዘንድ ከፍተኛ ትችትና እንዲሁም በርካቶችን በማሰቃየት የሚታወቀው ይህ ኮሎኔል ማን ነው የሚለውንና በየትኛው ወደ ግንባር ተማረከ በዝርዝር የምንመለከተው መረጃ ነው። እንዲሁ በሌላ መረጃ አብይ የጠራው የጀነራሎች ስብሰባ አመጽ መነሳቱ ተነግሯል። በጀነራሎቹ ስብሰባ በርካቶች የሀሳብ ልዩነት ያነሱበት ይህ ዝግ ስብሰባ መረጃዎች ሾልከው ወጥተዋል። በርካታ ጀነራሎችም ያልተጠበቀ ውሳኔን ጭምር መወሰናቸው ተነግሯል። በእነዚህ የዝግ ስብሰባ ጀነራሎቹ ምን አሉ የሚለውንና ወሳኝ የተባለውን በርካቶች ያልጠበቁትን ውሳኔ ምን ወሰኑ የሚለውንም የደረሰንን ዝርዝር መረጃ ወደ እናንተ የማደርሰው መረጃ ይሆናል። እንዲሁም ከአርቲስት ቴዲ አፍሮ ኢትዮሪካ አልበም ጋር ተያይዞ የመንግስት አካላት ሌላ አስደናቂ የሆነ እጅግ መነጋገሪያ የሆነ ውሳኔ መወሰናቸው ተነግሯል። አርቲስት ቴዲ አፍሮ ኢትዮሪካ አልበምን ካወጣ ጀምሮ በርካታ ሪከርዶችን እየሰባበረ የሚገኘው የአርቲስቱ አልበም ጋር ተያይዞ ብልጽግናና እንዲሁም የብልጽግና ካምፕን መፈረካከሱ እየተነገረለት ይገኛል። በዚህም በርካታ የአገዛዙ ቡድን አባላቶች እንዲሁ የቴዲ አፍሮ የቅርብ ጓደኞችን ሲያሰሩ መክረማቸው ይታወቃል። በዛሬው ዕለት ከቴዲ አፍሮ ጋር የተሰማው አዲስ መረጃ ምንድን ነው የሚለውንም በዚህ መረጃ ሰዓት ከምታደምጧቸው መረጃዎች መካከል ሌላኛው ነው። ውድ ተመልካቾች እነዚህን መረጃዎች ጨምሮ በርካታ ሊደመጡና ወደ እናንተ ቢደርሱ ይጠቅማል ያልኳቸውን ሌሎች አጫጭርና ወሳኝ መረጃዎችን ጨምሬ ወደ እናንተ የማደርስ ነው የሚሆነው። በቅድሚያ ግን ለዚህ ቻናል አዲስ የሆናችሁ ቤተሰቦች ካላችሁ ይህ ሁሉ በእጄ መረጃ የተሰኘው የመረጃ ሰዓት የምናቀርብበት ቻናላችን ነው። ሰብስክራይብ እንዲሁም ቪዲዮውን ላይክ እና ሼር በማድረግ እንድትጀምሩ በአክብሮት እየጠየቅኩኝ በቀጥታ ወደ መረጃዎች ላቅና። መልካም ቆይታን በእኔ በኩል ተመኘውላችሁ። ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ ውድ ኢትዮጵያውያን እንደምን ሰንብታችኋል? በመረጃ ሰዓት ተገናኝተናል። መረጃዎቹን ወደ እናንተ እያደረስኩ አብሬያችሁ የምቆየው ከሁሉ በእጄ መረጃ ኔሉል ነኝ። ቀዳሚውን መረጃ ወደ እናንተ በማድረስ የዕለቱን ፕሮግራም ልጀምር። ከላሊበላ ወደ ሰቆጣ ይጓዝ የነበረው የብልጽግና ሰራዊት በደፈጣ መመታቱ ተነገረ። አፋብን ወሎ ቤተ አማራ ሚኒሊክ ዕዝ 303ኛ ግዙፉ አሳምነው ኮር አካል የሆነው 34ኛ ክፍለ ጦር ቃኞች ባደረጉት የደፈጣ ጥቃትም ከላሊበላ ወደ ሰቆጣ ይጓዝ የነበረውን የብልጽግና ሰራዊት ሰኞ ገበያ ከምትባል ቦታ በደፈጣ በመጣል ከባድ ሰብአዊና ቁሳዊ ኪሳራ እንዲያስተናግድ ተደርጓል። ጥቃቱ የተፈጸመው ግንቦት 7 2018 ዓ.ም ከንጋቱ 12 ሰዓት ተኩል ሰዓት እስከ ጠዋቱ 3 ሰዓት እንደሆነ ነው የተገለጸው። በሁለት መድፍ 5 ኦራል 2 ሲኖትራክ እንዲሁም 6 አይሱዙ 3 ፓትሮል ከነሙሉ ቁሳቁስ ግራና ቀኝ አጅቦ ለማሰለፍ በተንቀሳቀሰው ጊዜ አፋብን ገዢ ቦታና በደፈጣ በመያዝ የጠላትን ኃይል ሲያርገፈግፈው አርፍደዋል። በተደረገው የደፈጣ ጥቃት ኦፕሬሽን 18 የተደመሰሰና እንዲሁም አንድ ኮሎኔል አዋጊም የተማረከበት ከፍተኛ ድል ነው የተጎናጸፈው። እንዲሁ 11 የቆሰለ ሲሆን በደረሰበት መብረቃዊ የደፈጣ ጥቃትም የተደናገጠው የብልጽግናው ቀሪው የአገዛዙ ጦር ዙ 23 መሳሪያን በመጠቀም በዘፈቀደ በመተኮስ እንግዲህ በርካታ የአርሶ አደር መኖሪያ ቤቶችን ማውደሙ ነው የተገለጸው። በሌላ ተያያዥ መረጃ ጀብደኛው ሚኒሊክ ዕዝ ምዕራብ ወሎ ግንባር እንዲሁ የአገዛዙ ሰራዊት ላይ ድል መቀዳጀቱ ተገልጿል። አፋብን ወሎ ቤተ አማራ ሚኒሊክ ዕዝ 105ኛ ኮር 47ኛ ክፍለ ጦር አትሮስ ሻለቃ ከአማራ ሳይንት እንጅባራ ከተማና ከአማራ ሳይንት ደንሳ ከተማ ከወርቅ ማውጫ እስከ መሀል ሳይንት ትምህርት ቤት የጠላት ጥምር ጦርን ማለትም መከላከያ ሰራዊት፣ አድማ ብተና፣ ሚሊሻና የፖሊስ ኃይሎች ላይ በአልሞ ሳይንትና እንዲሁም በታጠቅ ሚኒሻ እና የፖሊስ ኃይሎች ላይ እንዲሁ በተከፈተ ከፍተኛ የጥቃት ሩምታ ይታገሱ አድርገው ልጆች የሆኑት ለወሬ ነጋሪት ሳይተርፍ እንዲሁ በርካቶቹ መደምሳቸው ተነግሯል። የአትሮን ሻለቃ ናብስቶች የጠላትን እንቅስቃሴ ቀድመው በማንበብና የጠራ መረጃ በመስራት ለማጥቃት የመጣውን ወኔውንም ጥበቡንም የተነጠቀውን የብርሃኑ ጁላ ሰራዊት ደፈጣ ውስጥ በማስገባት አይቀጡ ቅጣት ቀጥተውታል። በዚህም በርካታ አውደ ውጊያ የተገኙ ድሎች ሰብአዊ እንዲሁም ቁሳዊ ጉዳትን ያስተናገደው የአገዛዙ ኃይልም የ45 በላይ የተደመሰሰ የጥምር ጦር አባላት 38 እንዲሁ ቁስለኛ ሆኖ የተማረከ ኃይል ሲኖር 9 በላይ ክላሽንኮቭ እንዲሁም 3 አብራሪው እንዲሁም 1700 በላይ የቅንቡላ ተተኳሽን ጨምሮ በርካታ ድል የተጎናጸፈበትን ድል መስራታቸው ነው የተረጋገጠው። በሌላ ወሳኝ ሰበር የአውደ ግንባር መረጃ
በአፋብን ሸዋ ጠቅላይ ግዛት አሳምነው እዝ መሐመድ ቢሆነኝ ኮር ውዱ አስቻለው ደሴ ክፍለ ጦር እና በረራ ክፍለ ጦር የጠላትን ኃይል እየደቆሱት ይገኛሉ። ግንቦት 7 2018 ዓ.ም የአገዛዙ ስልጣን ጠባቂ ሰራዊት በሸዋ ጠቅላይ ግዛት መንዛ አውራጃ የመዘዞና የባሽ ህዝብን እንዲሁ ለመዝረፍና ለማሰቃየት በአራት አቅጣጫ የተንቀሳቀሰ ሲሆን እነዚህም ከሞላሌ ከተማ ወደ ባሽ፣ ከማህል ሜዳ ከተማ ወደ ባሽ በሌላኛው ግንባር፣ ከጣርማበር ወደ መዘዞ፣ ከደብረ ሲና ከተማ ወደ መዘዞ በሚንቀሳቀሰው ኃይል ላይ አፋብን ሸዋ ጠቅላይ ግዛት አሳምነው እዝ መሐመድ ቢሆነኝ ኮር ወንዱ አስቻለው ደሴ ክፍለ ጦርና በረራ ክፍለ ጦር የተውጣጡ ሻምበሎች በባሽ የመጣውን የጠላት ኃይል በማር ማረፊያ ቁርጣምባና ቴሌው አካባቢ በነበልባሎቹ ብርተ ክንድ በጨበጣ ውጊያ በርካቶችን መደምሰስ ችለዋል። በሌላኛው ግንባር በመዘዞ በኩል ከይስማ መስክ እስከ አሞራው ገብርኤል የገባውን ጠላት ከወንዱ አስቻለው ደሴ ክፍለ ጦር የተውጣጡ ሻምበሎች ድባቅ ሲመቱት የመዘዞ ክላስተር አባት አርበኞች ኃይሌ ብርጌድ በኮርቢቲት የገባውን የጠላት ኃይልም ከአፋብን ጋር በመናበብ አይቀጡ ቅጣት ቀጥተውት በርካቶች መማረካቸው ነው የደረሰ መረጃ የሚያሳየው። ተመልካቾች አሁን የደረሰ መረጃ አለ። በጠገዴ ወረዳ ከነ ዋው መንደር አፋብን ከፍተኛ ትንቅንቅ እያደረገ መሆኑ ተነግሯል። አፋብን ጎንደር ጠቅላይ ግዛት በላይ እዝ የ305ኛ ኮር 76ኛ ክፍለ ጦር እንዲሁ አንደኛ ሬጅመንት፣ 3ኛ ሬጅመንት እና 4ኛ ሬጅመንት የተወጣጣ ኃይል በጠገዴ ወረዳ ሰጋሎ ከተማ በዛሬው ዕለት ግንቦት 7 2018 ዓ.ም ከጠዋቱ 1 ሰዓት ላይ በሶስት አቅጣጫ የተንቀሳቀሰውን የብልጽግናውን ኃይል አሳረኛው አፋብን በደፈጣ ሰጋሎ ላይ አሳሩን እያሳዩ ይገኛል። ከሳንጃ ከተማ በመነሳት ወደ ሰጋሎ፣ ከአሸሬ ከተማ በመነሳት ወደ ሰጋሎ ከተማ እና ከቅርቃር በመነሳት ወደ ሰጋሎ ከተማ በተለያዩ አቅጣጫ እንቅስቃሴ ያደረገውን የአብይ አህመድ አገዛዝ ሰራዊትም ላይ የማያዳግም እርምጃ እየተወሰደበት እንደሚገኝ ነው የተገለጸው። በሶስት አቅጣጫ የተንቀሳቀሰው ይህ የአገዛዙ ሰራዊት ምንም ያክል ከፍተኛ ቁጥር ያለው ሰራዊት ይዞ የገባ ቢሆንም ከሳንጃ ተነስቶ ወደ ሰጋሎ የተንቀሳቀሰው የተመታ ሲሆን ሌሎቹ ባሉበት እዛው መቆማቸው ነው የተነገረው። በወታደር ልምዳቸው ባላቸው ጠበብት መሪዎች እየተመራ ስትራቴጂካሊ ቦታዎችን ይዞ አድፍቶ በመጠበቅ በተወሰደው እርምጃም ከ20 በላይ አገዛዙ ሰራዊት እንዲሁ ሲደመሰስ 8ቱ መማረኩ እስካሁን ባለው መረጃ ተረጋግጧል ማለት ነው። አሁንም እንዲሁ ከጀግኖቹ ከነ ዋዌ ጎቤ መንደር ውጊያው ተጣጥፎ እንደቀጠለ ነው ያለው መረጃ የሚያሳየው። ውድ ተመልካቾች በሌላ ወሳኝ መረጃ አርቲስት ቴዲ አፍሮ ላይ አዲስ ዶክመንታሪ ተሰርቶ መጠናቀቁና መቼ እንደሚለቀቅ ብቻ ከአገዛዙ ቡድን ውሳኔ እየጠበቁ እንዳሉ የኢትዮጵያ ቴሌቪዥን ኢዜአ አባላቶች ለቀድሞ የኢሳት ጋዜጠኛ መሳይ መኮንን የሰጡት ይፋዊ መረጃ ያሳያል። ኢዜአ ውስጥ የሚሰሩ ስማቸው ያልተጠቀሱ የኤዲቲንግ ባለሙያዎች እንደተናገሩት ከሆነ አርቲስቱ ላይ የአርሰት ክስና እንዲሁም የጅምላ ፍረጃ በማድረግ ኦፕሬሽኖችና የተለያዩ ታጣቂ ቡድኖችን በገንዘብና በሙዚቃው ይደግፋል በማለት የተለያዩ ዶክመንተሪዎችን ሲሰሩ ላለፉት 3 ሳምንታት ቆይቶ እንደነበረ የአገዛዙ ቡድን ይፋ አድርጓል ማለት ነው። የጋዜጠኛ መሳይ መኮንን መረጃ እንደሚያመለክተው ከሆነ ሙሉ በሙሉ በሚባል መልኩ በአዲስ አበባ መስተዳደር ሽፋን የተሰጠውና ገንዘብን ፈንድ የተደረገለት ይህ ጥራቱን እየጠበቀው የአርቲስቱን ዶክመንተሪ ለማሰራት እንግዲህ አገዛዙ ቡድን ሲጋጋጥ መቆየቱ ይታወቃል። በትላንትናው ዕለት መጠናቀቁን ጭምር ነው የተረጋገጠው። ነገር ግን እስካሁን ያልተረጋገጠው ነገር ቢኖር በዛ ዶክመንተሪ ላይ ማን ማን ተሳተፉ የሚለውንና እንዲሁም መቼ እንደሚለቀቅ ነው ያልተረጋገጠው መረጃ እንጂ ዶክመንተሪው መጠናቀቁን ከውስጥ ያገኘነው መረጃ ያሳያል በማለት የኢሳት ጋዜጠኛ መሳይ መኮንን አጋልጧል። እንዲሁ እንደሚታወቀው ከዚህ ዶክመንተሪ ጋር ተያይዞ የቀድሞ የአርቲስቱ ቃል አቀባይ የነበሩትን ግለሰቦችም እንዲሁ ቃለመጠይቅ አልተከለከለም ቴዲ አፍሮ በማለት እንግዲህ እስር ቤት ድረስ ሄደው ሲያስገድዷትና እንዲሁም ተናገሪ በማለት እንግዲህ ሲያሰቃዩት እንደነበር ይታወቃል። እስካሁን ድረስም እሷ ባለመናገሯ ይህ ዶክመንተሪ መጓተቱን ነው ያለን መረጃ የሚያሳየው። አነጋጋሪው የጀነራሎቹ ስብሰባ ባለመግባባት መጠናቀቁ ተነግሯል። በትላንትናው ዕለት አስቸኳይ ስብሰባ በጀነራሎችና እንዲሁም በኮሎኔል አዋጊዎች መካከል የተደረገ ሲሆን ይህም በጠቅላይ ሚኒስትር አብይ አህመድ መመራቱ ነው የተገለጸው። የአገዛዙ ቡድን ቁንጮ የሆነው አብይ አህመድ በትላንትናው ዕለትም ጀነራሎቹን ሰብስቦ ሲያንባርቅባቸው መዋሉ ነው የተገለጸው። በከፍተኛ ውጊያ ጠበብት በርካቶችን እየተሰዉ ነው ያሉት ሰራዊታችን ከፍተኛ ቦታዎችም እየተነጠቅን ነው የሚገኘው። እንዲሁም በአውደ ውጊያ ላይ ከፍተኛ ብልጫ
እየተወሰደብን ያለው በማለት ጀነራሎቹን ሲወቅስ መቆየቱ ተረጋግጧል። በጀነራሎቹ በኩልም የተነሱ ሀሳቦች አሉ። በተለይም ከሬሽን ጋር ተያይዞ እንዲሁም ከሰራዊቱ የኢኮኖሚ አንጻር በርካታ የመዳከም ስልቶች እንዳሉና የትጥቅም አቅርቦት መቀዛቀዝ እንዳለ ከጀነራሎቹ የተነሱት ጥያቄዎች መካከል ሌላኞቹ ናቸው ማለት ነው። ከዚህም ጋር ተያይዞ አለመግባባት ውስጥ የገቡት ጀነራሎች እና እንዲሁም የከፍተኛ የፖለቲካ አመራሮች እንግዲህ መከፋፈል እርስ በርሳቸው መከሰቱ ነው የተገለጸው ማለት ነው። በተለይም በብሔር ተኮር በደረገው በዚሁ በአገዛዙ ቡድን የውትድርና ስልት ምክንያት በርካታ ቦታዎችን እየተነጠቅን እንገኛለን በማለት ደፍረው የወጡ ተናጋሪዎች እንደነበሩ ነው ከውስጥ ያገኘነው መረጃ የሚያሳዩ። በዚህም በጠቅላይ ሚኒስትሩ ዘንድ ያልተወደደላቸው ድርጊትን ፈጽመዋል ከተባሉት መካከል ጀነራል አለምሸት ይገኝበታል። ጀነራል አለምሸት በበርካታ አውደ ውጊያዎች ላይ ከፍተኛ ስም ከተጎናጸፉና እንዲሁም ብርጋዴር ጀነራልን ከሆኑ መካከል እንደሆነ ይታወቃል ማለት ነው። ከነዚህ ጋር ተያይዞ እንግዲህ ጀነራል አለምሸት በርካታ ትችት ከአብይ አህመድ የተሰነዘረበት እንደሆነ መረጃዎች ጠቁመዋል። ውድ ተመልካቾች በመጨረሻም የባህር ማዶ መረጃዎችን ወደ እናንተ አድርሼ የዕለቱን ፕሮግራም በዚሁ የምቋጭ ነው የሚሆነው። ቀጥታ ወደ ባህር ማዶ መረጃችን ስናቀና የምናገኘው ትራምፕ እና ዢን ነው። ትራምፕ እና ዢ የሆርሙዝ ባህረ ሰላጤ እንዲከፈት መስማማታቸው ተነገረ። ፕሬዚዳንት ዶናልድ ትራምፕ እና ዢ ጂንፒንግ የሆርሙዝ ባህረ ሰላጤ ዳግም እንዲከፈት መስማማታቸውን ዋይት ሀውስ አስታውቋል። በዓለም አቀፍ የንግድና የኃይል አቅርቦት ዙሪያ የተወያዩት መሪዎቹ በባህረ ሰላጤው ላይ የሚታየውን የእንቅስቃሴ መስተጓጎል ለመቀነስም ተስማምተዋል። በዚሁ መሰረት ቻይና ከአሜሪካ ተጨማሪ የኃይል ምርቶችን በመግዛት በመካከለኛው ምስራቅ የነዳጅ መስመሮች ላይ ያላትን ጥገኝነት ለመቀነስ ፍላጎት እንዳላት ገልጻለችም። ይህም የዓለም አቀፍ የነዳጅ ገበያን ያረጋጋል ተብሎ እየተጠበቀ ነው የሚገኘው። ከዚህ በተጨማሪም ትራምፕ የቻይና ጉብኝታቸውን አጠናቀው መመለሳቸውም ተገልጿል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በቤጂንግ ያደረጉት የ2 ቀናት ይፋ የስራ ጉብኝት አጠናቀው ወደ ሀገራቸው ተመልሰዋል። ፕሬዚዳንቱ ከቻይናው አቻቸው ሺጂፒንግ ጋር በነበራቸው ቆይታም በንግድ ልዩነቶች፣ በታይዋን፣ በኢራንና በመካከለኛው ምስራቅ ወቅታዊ ጉዳዮች ላይ ሰፊ ውይይት አድርገዋል። ትራምፕ ወደ ሀገራቸው ከመመለሳቸው በፊት በሰጡት መግለጫም ጉብኝታቸው ስኬታማ እንደነበረና ከፕሬዚዳንት ሺ ጋር ያላቸው ግንኙነት በጎ መሆኑና አስደሳች መሆኑን መግለጻቸው የሚታወስ ነው። ውድ የሁሉ በእጅ መረጃ ቻናል ተከታታዮች ለሰዓቱ ያጠናቀርናቸው መረጃዎች እነዚህን ይመስሉ ነበረ። ወደ በኋላ ላይ በአዳዲስ ወቅታዊና ፈጣን መረጃዎች ዳግም እንደምንገናኝ ቃል እየገባው የሰዓቱን መረጃ በዚሁ ላይ ጨረስኩኝ። ቪዲዮን ከወደዳችሁት እንደተለመደው ላይክ፣ ሼር እንዲሁም ማንኛውንም ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ጻፉልኝ። እንዲሁም ሰብስክራይብ ካላደረጋችሁ ቻናሉን ሰብስክራይብ ማድረጋችሁንም አትዘንጉ። ሀገራችን በህዝቦቿ ጥረት ታፍራና ተከብራ ለዘላለም ትኖር። ብሩህ ቀን በእኔ በኩል ተመኘውላችሁ።